አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ተመልካቾች እንዴት ናችሁ? ሰላም ናችሁ ወይ? አልሐምዱሊላህ እኔ ደህና ነኝ። እናንተ እንዴት ናችሁ? የሁላችሁ ዝናብ ጠፍቶብን ቆየሁላህን ጊዜ በጣም ይተልቅ ነበር። እስኪ ሰማው ላይ ዳመና የሚባል ነገር የለም ማለት ነውና ዱቃ ነው። ዱቃ አድርጉላችኋለሁኝ። አላህ ከይሩ በረካውን ያወርድልን። እና ይሄንን ይመስላል። ይሄው ቡቃያው እንዳለ ገና ነው ማለት ነው። ይሄ እንደውም ስንዴ ነው። ጤፍ እዛ ጋር ይታያችሁ እንደሆነ ገና ብቅ ብቅ ነው ያለው። ዝናብ ጠፍቷል ዘንድሮ። አሁን ነሐሴ 15 ነው እንደዛ ነበር ማለት ነው። አሁን ጊዜ ባቄላ የሆነ ጽፍር ነው ምናምን ያበቅላል። በጣም ቆንጅዬ ቡቃያ ይታይ ነበር። ዘንድሮ ላይ ብቻ አልሐምዱሊላህ ለኩል ሀል ዱቃ ነው። ሀገራችን ዱቃ ያስፈልጋታል ለኩል ሀል በሁሉም አቅጣጫ ማለት ነው። ለሀገራችንም ሰላም ያብዛልን፣ ዝናቡንም ያንጣልን እላችኋለሁ። ዋናው ነገር ለሰው ልጅ አገር ሰላም ቢሆን ነው ጥሩ። የትም እንኑር የትም ለሀገራችን ሰላም ሁላችንም ተመኝተን ለሀገራችን ዱቃ እናድርግ። ዝናቡንም አላህ ያወርድልን እላችኋለሁኝ። እስኪ አሁን ይሄ የምታዩት እንግዲህ ስንዴ ነው እና ወደ ሰማው በቃ ሰማው ላይ ዳመና የሚባል የለም ማለት ነው። ይሄው እንግዲህ ሰማይ እንግዲህ እንደምታዩት ዳመና የምትባል የለም። ብቻ አልሐምዱሊላህ አለ ኩል ሀል አላህ ከይሩ በረካውን ያወርድልን። ሁሉም በያለበት ዱቃ አድርጉ፣ ዱቃ እናድርግ ማለት ነው። እና ይሄንን ይመስላል። እስኪውት ሀገራችሁ የናፈቃችሁ እላችኋለሁ። እና ያው በነገራችን ላይ ቡቃያው አምሮ ነበር ስንዴ ምናምን ማለት ነው። ጤፉ እንኳ ብዙም ባይሆንም ብቻ አልሐምዱሊላህ ይሄንንም ዝናብ ተጣለለት ኢንሻአላህ ያጠራቅማል። ኢንሻአላህ ያምራል የሚል ተስፋ አለን ማለት ነው። እስኪ ጤፍ ቡቃያ እንደውም እዚህ ጋ ያለችው ጤፍ ሻል ትላለች። እስኪ ላሳያችሁ። ይኸው እንደዚህ ጭጋግ ነው የሚሆነው ማለት ነው። ዳመና መጣሁ ይልና ከዛ እልም ይላል እና ይሄን ይመስላል። እስኪ አዎ ኪስታና ድረስ ጊዜ በቃ እንዳለ መሬቱ ልብስ ሲል ነበር። ያው የዝናብ እጥረት ዘንድሮ ይሄንን ይመስላል ማለት ነው። ዳመና እንደ እናቱ ምንም የለም ብቻ ዱቃ ነው። አሁን እንግዲህ ምሽት 11 ሰዓት ከምናምን ነው። ሀገራችን አላህ ይጠብቅልን ተክፉ ነገር ሁሉ። በስደትም ያላችሁ አላህ ቤተሰቦቻችሁን በሰላም የምትገናኙ አላህ ያደርጋችሁ እና የሀገራችንን ሰላም አላህ ያብዛልን። ሁሉም በያለበት ሰላሙ ይብዛ እያላችሁ ሶላት በሰገዳችሁ ቁጥር ጾምን በጾማችሁ ቁጥር ዱቃ አድርጉ ማለት ነው ለሀገራችን። ብዙም ካሊፋት አለ ሀገራችን ላይ መቼም ትሰማላችሁ። ለዝርዝርም ባይመችም ማለት ነው። እና ሁሉም በያለበት ዱቃ እናድርግ። እዚህ ያለ ሰው ነው ሁሉን ነገር የሚያየው። ውጭ ሆነን ምንም የምናውቀው ነገር የለንም ማለት ነው። ውጭ ነን ዝም ብለን የሚዲያ ወሬ ነው የምንሰማው። እዚህ ያለ ሰው ግን እውነተኛውን ያውቃል፣ ይሰማል፣ ያያል። ስለዚህ አላህ ሀገራችንን ሰላም ያደርግልን እላችኋለሁ። ናሲ ሀገራችሁ የናፈቃችሁት ማለት ነው። ይሄ ለሚ ነው። እቺ ደግሞ ወግዲ ይታያችሁ እንዲያው በርቀትም ቢሆን ወግዲ እዚህ ጋር ኪስታና ነው። እንዲሁም ቀላድሮ ቢቴ እያለ ይቀጥላል ማለት ነው። እና ይሄ ስንዴ ቡቃያ እስኪ ይሄን ይመሳስላል። አላህ ደግሞ ዝናቡን አንጥቶልን የምንበላው ያድርገን በሰላም ሀገራችን ሰላም ጋር ሀገራችን ሰላሟ ይብዛልን። ሀገር ሰላም ሲሆን ነው አናውቅም እንጂ ልክ ማለት ነው። ሀገሩ ጤፍ እንደምታዩት ጤፉ ግጥጥብ ብሏል ማለት ነው።
ብዙም አላለበሰም። ወላክን ብቻ አልሐምዱሊላህ ነው ማመስገን ያሉበትን እያመሰገኑ ለሀገር ዱዓ ማድረግ ነው እላችኋለሁ ውዶቼ። እና ይመሳሰላል። ይሄው እዚህ ጋር ደግሞ ባቄላ ምናምን አለ። ባቄላውን ብቻ አልሐምዱሊላህ ሻል ይላል። ጤፍ ናት ትንሽ የተጎዳችው። አላህ ዝናቡን ያምጣልን ያ ጀማዓት አልኸይር። ዱዓ ነው እስኪ ሰማው ላይ እንደው ዝናብ የሚባል የለም። እና እስኪ አላህ ዝናቡን ያምጣልን። የሀገራችንን ሰላም ያብዛልን እያላችሁ ዱዓ አድርጉ እላችኋለሁ። ደግሞ አላህ በደህና እንትን ይበለልና እሸቱ ምኑ የሀገራችን ትዝታ አሳያችኋለሁኝ። እናንተ ብቻ ሰብስክራይብ ሼር ማድረጋችሁን እንዳትረሱ። እና ይሄን ይመስላል ማለት ነው። የሀገሩ ትዝታ መቼም የሚረሳው የለም አይደል? ይመስለኛል እንደኔ እኔ ውጭ እንደሆንኩኝ በጣም ሀገሬን ሲያሳዩ ደስ ይለኛል። ይሄን ይመስላል። በነገራችን ላይ አሁን ዘመን እንደ ድሮ አረም ምናምን አያስቸግርም። የሆነ የሚረጭ የአረም ማጥፊያ መጥቶ በቃ ደስ ይላል። ወይ ጮል ወይ እንትን አለች ማለት ነው ካሜራው ላይ። ውድ ተመልካቾቼ እንግዲህ ይሄን ይመስላል ሀገራችሁ። እስኪ ዳመናው እየመጣልን ነው መሰለኝ። እና ይሄንን ይመስላል። ሰላም ሰላም ብያችኋለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። ሀገራችንንም ሰላም አላህ ያድርግልን። እናንተ በያላችሁበት ሰላማችሁ ይብዛ። በሰላም ውጭም ያላችሁ በሰላም አላህ ለሀገራችሁ ያብቃችሁ። ከቤተሰቦቻችሁ ጋር በሰላም ተገናኙ እያልኩኝ እለያችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።